ቂራዋዳ በሚባል ሀገር የፋርስ ንጉስ ጭፍራ የሆነ አንድ ሰው ነበር። ይህም ሰው ከዕለታት በአንድ ቀን የክርስቲያን ሀገር ለማጥፋት የሰንጋ ፈረሱን ጭኖ ከቤቱ ወጣ። በዚህም ሀገር ውስጥ የአብ የወልድ የመንፈስ ቅዱስ ስዕል ያለበት የተቀደሰ ቦታ ነበር። ከዚያም ንዋያተ ቅዱሳቱን ለመመዝበር ወደ አማራውና ወደ ተጌጠው አዳራሽ በገባ ጊዜ የስሉስ ቅዱስ ስዕል ካለበት ቦታ ደረሰ። ይህም ወታደር የስላሴ ስዕል በእሳት ሰይፍ ታጥሮ ባየው ጊዜ በዚያ የነበሩትን ሰዎች ወንድሞቼ ሆይ ይህ በነድ እሳት የሚያንጸባርቅ ስዕል ምንድነው? አርአያው እጅግ አስፈራኝ፣ ወደሱም ቀርቤ ሁኔታውን ለመረዳት ተሳነኝ አላቸው። እነዚያም የክርስቲያን ወገኖች አንተ ወታደር ፈጥነህ በምድር ላይ ወድቀህ ስገድ፣ ይህ ስዕል የስላሴ አርአያ ገጽ ነውና አሉት። በዚያም ጊዜ ፈጥኖ በጉልበቱ ተንበርኮ ሰገደ። እጁንም ወደ ሰማይ በመዘርጋት እኔ ለጌቶቼ ለስላሴ ስዕል እሰግዳለሁ እያለ ማለደ። ከአረማውያን ሀገር አውጥታችሁ ከክርስቲያኖች ሀገር አድርሳችሁኛልና ስለዚህም ምስጋና ላቀርብላችሁ እገደዳለሁ አለ። እንዲህም እያለ ሲጸልይ የእግዚአብሔር የጌትነቱ ብርሃን በዚያ ቤት ውስጥ ሞላ። በዚህም ጊዜ አንተ የንጉሥ ወታደር ሆይ መንግሥተ ሰማያት ትገባ ዘንድ ስሉስ ቅዱስ ጠርተውሃል የሚል ከሰማይ ቃል መጣ። ይህንንም ከመስማቱ የእግዚአብሔር መልአክ መጋቢ ብርሃናት ራጉኤል የተባለ መልአክ በቅጽበት ወደሱ መጣ። በቅጽበት ወደሱ መጥቶ ወደ ሰማይ ያሳረገውና በስላሴ ፊት አቆመው። ስላሴም እንዲህ አሉት፣ ከሌሎቹ የንጉሥ ሰራዊት ተመርጠሽ ወደዚህ የመጣሽ ምርጥ ነፍስ ሆይ ወልድ በአባቱ ጌትነትና በመንፈስ ቅዱስ ክብር እስኪመጣ ድረስ በሕያዋን ሀገር ገብተሽ በዚያ ትቀመጭ ዘንድ ፈቅደንልሻል አሏት። ይህንንም ካሏት በኋላ ወደዚህ ሀገር ገባችና በዚያ ተቀመጠች። የስላሴ ይቅርታቸውና ሀብተ ረድኤታቸው ከመላ ሕዝበ ክርስቲያን ጋር ይሁን አሜን።